ሰላም ሰላም እንዴት ናችሁ ክቡራት ተከታታዮቼ? ሰላምና ፍቅር ባላችሁበት ይሁን። እህታችሁ ሜሮን ነኝ ከእናንተ ጋር ያለሁት። የዛሬው ፕሮግራማችን ሴቶች ሁሉ የሚደሰቱበት የወሲብ አይነት ምን እንደሆነ ነግራቸዋለሁ። በተለይ በአልጋ ላይ የሚደረግ ግንኙነት እንዴት እንደሚያረካ ነግራቸዋለሁ። ይህ በጣም ቁልፍ ነገር ነው። ብዙ ወንዶች የሚሳሳቱት በአልጋ ላይ ዘና አለማለታቸው ነው። እሱም ምንድነው? አእምሯቸው በቃ እንዴት ሱሬን አውልቄ ወደ ግንኙነት እገባለሁ የሚለው ነው። ይህ የግንኙነቱን እርካታ ወይም ደስታ በጣም ያሳጥረዋል። ነገር ግን አሁን በምነግራችሁ ነገሮች አንዲት ሴት እንዴት እንደምታረካ አብራራላችኋለሁ። ወደዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ በትህትና ይጠይቃለሁ። የደውል ምልክቷንም አንድ ጊዜ ተጫኑ። በየቀኑ የሚለቀቁትን ቪዲዮዎች በቀላሉ ታገኛላችሁ። ሰብስክራይብ በማድረግ ለተባበራችሁኝና ለደገፋችሁኝ ከልብ አመሰግናለሁ። እሺ እንግዲህ ወደ ፕሮግራሙ ልውሰዳችሁ። ሁልጊዜ እንደምለው አስፈላጊው ነገር ወንዶች አትቸክሉ። በቃ ልብስን ሳታወልቅ መጀመሪያ በእጅ በመንካት፣ በመሳም፣ በቃላት፣ በጣቶች በመጠቀም ወደ መጀመሪያው ደረጃ ማስገባት አለብህ። ወደ ሁለተኛው ደረጃ እንዴት እንደማደርሳት እያሰብክ በየትኛው በኩል ይሻልሻል? በዚህ ጊዜ በአእምሮህ የሚመጣውን ግንኙነት ፍላጎት ተቆጣጠረው። አቀማመጥ እንድትቀየርላት ወይም የሚመቻትን ቦታ በመጠየቅ መነካካቱና መሳሳሙ እየቀጠለ በጣቶች የወሲብ አካሏን በመንካት ያለምንም ጫና እሷ የምትደሰትበት እርካታ ላይ አድርሰሃታል ማለት ነው። ይገባኛል። ወንዶች በተፈጥሮ ጤነኛ የሆነ ወንድ የወሲብ አካሉ ለመነሳት 3 ሰከንድ ነው የሚፈጅበት። ግን ይህንን መቆጣጠር ትችላለህ። ግንኙነቱን ወይም የመግባት ጊዜን በመጨረሻ ላይ እንደሚደረግ አድርገህ ውሰደው። ሴቶች በተፈጥሮ ስሜታቸው ለመነሳት ጊዜ ስለሚወስድ በደንብ መነካካትና መተሻሸት ይገባቸዋል። ይህንን ካደረጋችሁ በኋላ ቀስ ብላችሁ ለመግባት ሞክሩ። ማለትም ስሜቷ የሚገባውን ነገር እንዲሰማት እድል ትሰጣታለህ ማለት ነው። ከቻላችሁም በወሲብ አካላችሁ የእሷን አካል በመሻሻት ከላይ ወደ ታች ወይም በማሽከርከር እንዲህ እያደረጋችሁ መነካካት ያስፈልጋችኋል። ስትገቡ ቀስ ብላችሁ፣ ስትወጡም ቀስ ብላችሁ። በዚህ ጊዜ በርካታ የሚመጣውን ደስታ ዕድሜ ልኳን አትረሳውም። ላንተም በዚህ ጊዜ ቶሎ እንዳትጨርስ ይረዳሃል ማለት ነው። ግንኙነቱ በማስተዋልና ሙድ ውስጥ በመግባት አእምሮህን ተቆጣጥረህ በጋራ ወሲባዊ ግንኙነት ውስጥ ትገባለህ ማለት ነው። ስለዚህ አስፈላጊው ቁልፍ ምክር እዚህ ጋር አለመቸኮል ነው። ቀስ ያለ ግንኙነት መሆን አለበት። ሁለተኛውና አስፈላጊው ነገር ደግሞ ማንኛውም ሴት የምትወደው ነገር ቢኖር በወሲብ አካላችሁ ግንኙነት እያደረጋችሁ እያለ በተጨማሪ በእጃችሁ የወሲብ አካሏን ስታሹላት ነው። ይህ ማለት ጎን ለጎን የሚሄድ ነው። በጣት በምትነካኩበት ጊዜ ጥፍራችሁ የተቆረጠ ንጹህ ጣቶች መሆን እንዳለበት ላሳስባችሁ እወዳለሁ። ሴት የምትወደው የግንኙነት አይነት በጣት በመነካካት ነው። የማትደፈሩና ያለመዳችሁ ጥንዶች ካላችሁ ወንዱ ሊጠይቅ ይችላል። እንዲህ ሊላት ይችላል፣ ፍቅሬ እንዲህ ባደርግልሽስ? አጠያይቃችሁ በፍቅር ይሁን። ማለትም ከባህላችን ጋር ተያይዞ በሴቶች ላይ ብዙ እፍረት ስላለ በግልጽ ልጠይቋት ይገባል። ስለዚህ አብዛኞቹ ሴቶች ይህን አይነት ግንኙነት በጣም ይወዱታል። ሌላው የሚያስገርመው ነገር ሴቶች የሚወዱት ኃይል ያለው ወሲባዊ ግንኙነት ነው። ይህን ስል ያለምንም ህመም ማለቴ ነው። በሚመች አቀማመጥ አንዲት ሴት በኃይል ስትቆጣጠራት በጣም ደስ ይላታል። ለምሳሌ ከጀርባ ሆነ በምታደርግበት ጊዜ ዳሌዋ አካባቢ ቀስ አድርገ በመምታት የራስ ፀጉሯን በመያዝ ወደ ኋላ ስትስባት ወደ ላይኛው ደረጃ በማድረስ አይታ የማታውቀውን ደስታ ልትሰጣት ትችላለህ። እነዚህ በጣም ወሳኝ ነገሮች ናቸው። ሌላው ድምፅም ማውጣት ትችላለህ። ስሜትህን አውጣው። የሚያስደስቱህን ነገሮች ለምሳሌ አካሏ ደስ እንደሚል ንገራት። ይህም ያስደስታታል። አንተን አይታ እሷም እርካቷን በድምፅ እንድታወጣ አበረታታት። ሌላው ደግሞ የማይደፈሩ ቃላት። እንዲህ ባሉ ቃላት ሳትቀርባት ልትጨርስ ትችላለህ። ለምሳሌ ከግንኙነት በፊት ተቀምጣችሁ በምትዘጋጁበት ጊዜ ዛሬ ለየት ባለ ሁኔታ ግንኙነታችንን እናጣጥማለን ልትላት ትችላለህ። ስሜቱ ሲመጣባችሁም ፍቅርዬ ልጨርስ ነው፣ ተዘጋጅተሻል ወይስ ልጠብቅሽ? እንዲህ ያልክ እሷ እስክትጨርስ መቆየት ስትችል በጣም ተወዳጅ ያደርግሃል። ምክንያቱም አንዳንድ ጊዜ ውስጧ መጨረስ ስላልፈለገች አንተም ይህንን ተቆጣጥረው ውጭ ልትጨርስ ትችላለህ። ሌላው ጠይቃት፣ በምን ይሻልሻል?
ምን ባደርግልሽ ትመርጫለሽ? ነፃ ሆነ ስትጠይቃት ግንኙነቱ ነፃነት እንዲኖረው ትረዳታለህ ማለት ነው። ለአንዲት ሴት በወሲብ ስሜቷ ስትረዳላት ይህ በጣም ጠቃሚና ተወዳጅ ባህሪ ነው። በተቻላችሁ መጠን ወንዶች እነዚህን የነገርኳችሁን ነጥቦች በመጠቀም አፍቃሪያችሁን ለማስደሰት ሞክሩ። የተከበራችሁ ተከታታዮቼ ከዛሬው ፕሮግራም ትምህርት እንዳገኛችሁ ተስፋ አደርጋለሁ። አስተያየት ወይም ጥያቄ ካላችሁ በፌስቡክ አድራሻዬ ወይም በኮመንት ግለጹልኝ። በቴሌግራምም ልታገኙኝ ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። እስከሚቀጥለው ቪዲዮ ድረስ ባላችሁበት ሰላምና ፍቅር እመኝላችኋለሁ።